ስድስተኛ መንገድ ላይ አንድ ሰው ቆሞ በሁለተኛ መንገድ ያለው ዩሱፍ መስጂድ የት ነው እባካችሁ ምሩኝ ቢላችሁ ቀጥታ በዚህ ጋር ትሄድና ሶስተኛ አራተኛ አምስተኛውን ሻሪ አልፈ በስድስተኛው መንገድ ወደ ቀኝ ትታጠፋለህ። ትንሽ ወደ ታች እንደወረድክ አራት ቅያሶችን እንዳለፍክ በስተቀኝ ገባ ስትል ፊት ለፊት መስጊዱን ታገኘዋለህ አላችሁት። ሰውየውን መራችሁት አልመራችሁትም? መርታችሁታል። እሺ አለ። ትንሽ ጥርጣሬ ያለው አሁን እንደመራችሁኝ መስጊዱን ለማግኘት ሲሄድ ቅያስ በየቦታው ስላለ ድንገት አሳስቶኝ ሳልደርስ ወይ አልፌ ወደ አንድ ቅያስ ገባና በዛው መስጊዱ ጠፍቶብኝ ሌላ ቦታ ከመሄድ እባካችሁ መስጊዱ ድረስ ውሰዱኝ ሲላችሁ እናንተ ደግሞ ትህትናውን አይታችሁ መኪና ካላችሁ ፒክ አድርጋችሁት ካልሆነ እጁን ይዛችሁ መስጊዱ ድረስ አደረሳችሁት። አሁንስ መራችሁት አልመራችሁትም? መርታችሁታል። ከመጀመሪያው ምሪት ይለያል አይለይም? የመጀመሪያው መንገዱን መጠቆም ማመላከት ነው፣ ፈልጎ መድረስ ለሰውየው ነው የተተወው። ሁለተኛው ግን የፈለገው ቦታ ድረስ ማድረስ ነው። ስለዚህ እዚህ ቦታ ላይ ኢህዲና ብለን ስንጠይቅ የትኛው ነው የተፈለገው ሲባል ሁለተኛው ነው የተፈለገው። መልካም የኡስታዙን ንግግር ሰምታችኋል። በቀን ውስጥ ከ17 ጊዜ በላይ ቀጥተኛው መንገድ ምራን ምንለው እንዲጠቁመን ብቻ ሳይሆን እንዲያደርሰንም ነው የሚል ትምህርትን ያስተላለፈው። አሁን እዚህ ላይ ከፍተኛ ጥያቄ አለን እኛ፣ በጣም ብዙ ጥያቄ ማለት ነው። ለምሳሌ ሱራ አልበቅራ ወይንም የላሚቷ ምዕራፍ 213 ላይና ሱራ ዩኑስ ቁጥር 25 ላይ አላህ የሚሻውን ወደ ቀጥተኛ መንገድ ይመራል ይላል። ምን የሚለውን? የሚሻውን ወይንም የሚፈልገውን። ስለዚህ አንተ በቀን ውስጥ ከ17 ጊዜ በላይ ቀጥተኛውን መንገድ ምራን ስላልክ አይመራህም፣ እሱ ካልፈለገ ማለት ነው። ይሄ ለምን ሆነ ካላችሁ ደግሞ በሱራ 7 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ይላል። ስለዚህ አላህ የፈጠረው አብዛኛውን ከጋኔንና ከሰዎች ለገሃነም ነው። ስለዚህ የሱ ወደ ቀና መንገድም እንዲመራህ የሱ ፍላጎት ነው። እንደገና ደግሞ አብዛኛውን ገና ሲፈጥርህም አብዛኛውን ሰው የፈጠረው ለገሃነም ነው። ያንተ አስተዋጽኦ ምንም የለውም ማለት ነው። ስለዚህ የአላህ ፍቃዱ ምንድነው? ሰዎችን አብዛኞችን ገሃነም ማስገባት ነው። በተመሳሳይ ሳሂህ አልቡኻሪ 6614 ላይ አዳምና ሙሴ ይከራከራሉ። ሙሴ አዳምን በአንተ ምክንያት እኮ ነው ከገነት የተባረርነው ብሎ ይለዋል። አዳም ምን ቢል ጥሩ ነው እዚህ ላይ? እኔ ከመፈጠሬ 40 ዓመት በፊት አላህ ወስኖ በጻፈብኝ እንዴት ትወቅሰኛለህ ይለዋል። እኔ ከመፈጠሬ ከ40 ዓመት በፊት ነው የተጻፈብኝ ነገር ይለዋል። ከዛ በዚህ ክርክር ላይ አዳም አሸነፈ ይላል ሐዲሱ። ስለዚህ አዳም ኃጢአተኛ ተጠያቂ አይሆንም ማለት ነው። ለምን? አላህ የጻፈበት ነው። አዳም ያንን ባያደርግ ኖሮ እንደውም አላህ ውሸታም ይሆናል። አዳም ያንን በማድረጉ ደግሞ አዳም ተጠያቂ አይሆንም። ለምን? አላህ የጻፈበት ስለሆነ። በተመሳሳይ ሌላ ሐዲስ ላይ ደግሞ አንድ ሰው እድሜ ልኩን መልካም ነገር አድርጎ ሊሞት ገነት ሊገባ አንድ እርምጃ ሲቀረው የተጻፈበት ከመወለዱ በፊት ለገሃነም ከሆነ አላህ መጥፎ ነገር አሰርቶት ገሃነም ይከተዋል። በተቃራኒው ደግሞ መጥፎ ነገር እድሜ ልኩን ሲሰራ ኖሮ ከመወለዱ በፊት መላእክቶች የጻፉበት ለገነት ከሆነ ገሃነም ሊገባ አንድ እርምጃ ወይንም ትንሽ እርምጃ ሲቀረው መልካም ያሰሩትና ገነት ይከቱታል። ስለዚህ የሰዎች ነፃ ምርጫ ፍሪ ዊል ምንም የለም በእስልምና ውስጥ ማለት ነው። ሌላኛው ግን መንገድ የሚመራን ነው ብሎ ያነሳው ኤግዛምፕል አለ። በመኪና መስጊዱ ጋር ያደርሳችኋል አለ። የጠቆማችሁም ያደረሳችሁም መራ ይባላል አለ። ኦኬ አላህን እዚህ ጋር እንዴት ነው እሱ? ሁለተኛውን ኤግዛምፕል ነው የምንወስደው አለ። መስጊዱ ድረስ የሚያደርሰን ነው አለ። መስጊዱና መንገድ የሚጠቁመው ሰውዬ አንድ አካል አይደሉም። አላህ እዛ ድረስ የሚያደርስ መስጊዱ ድረስ የሚያደርስ ከሆነ አላህ ራሱ ፈጣሪ አይደለም ማለት ነው። ወደ ሌላ ነገር ነው የሚያደርሳችሁ፣ ወደ ሌላ አካል ነው የሚያደርሳችሁ ማለት ነው። ራሱ መዳረሻ ሳይሆን ወደ ሌላ መዳረሻ ነው የሚያደርሳችሁ ማለት ነው። መዳረሻ አይደለም። መዳረሻ ቢሆን እኮ ያ ሰውዬ ወደ መስጊድ ይዞ አይሄድም ነበረ። ራሱ መዳረሻ ስላልሆነ ግን ወደ ተወሰደ ወደ ሌላ አካል ወደ መስጊድ ወደሚባለው መዳረሻ ወሰዳችሁ ማለት ነው። ስለዚህ አላህ ምንድነው ማለት ነው? መድረሻ ሳይሆን አድራሽ ነው። ወዴት ነው የሚያደርሳችሁ ነው የኛ ጥያቄ እኮ እኛ።
ኢቭን አላህ ራሱ መንገድ ጠፍቶበት ይጠይቃል። መንገድ እኮ ሱራ አልፈቲሃ ቁጥር 6 ላይ ቀጥተኛውን መንገድ ምራን ይላል። አላህ ራሱ ይጸልያል። ምን ብሎ? ቀጥተኛውን መንገድ ምራን ብሎ። ማንን ነው ቀጥተኛውን መንገድ ምራን የሚለው? ወዴትስ ነው? ሌሎቹ ምዕራፎች ላይ በል የሚል አለ። ሱራ አልፈቲሃ ላይ ግን በል የሚል የለውም። ሲጨንቃቸው አማርኛ ቁርአኑ ላይ ቁጥር 7 ላይ በቅንፍ ውስጥ በል ብለው ከተዋል። ኦሮምኛው ላይ አሁን ብታዩት ትርጉም ኦሮምኛ ላይ በል የሚለው የለም። አረብኛው ላይም በል የሚል የለም። አላህ ራሱ ምን እያለ ይላል? ቀጥተኛው መንገድ ምራን ይላል። ስለዚህ አላህ ራሱ ቀጥተኛው መንገድ አያውቀውም ማለት ነው። ሌላ ግን በጣም የሚገርመው አላህና ነቢዩ ሙሐመድ ቀጥተኛው መንገድ እንደጠፋባቸው የሚናገርን ላንብብላችሁ። እንደዚህ ይላል ምዕራፍ 34 ቁጥር 24 ላይ ከሰማያትና ከምድር የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። በትክክለኛው መንገድ ላይ ወይንም በመሳሳት ውስጥ ነን በላቸው። ስለዚህ አላህ ምን እያለን ነው? እርግጠኛ አይደለም ማለት ነው። ወይን እኛ ወይን እናንተ ትክክለኛ ነን ወይንም የተሳሳትን መንገድ ውስጥ ነን በላቸው እያለን ነው። ስለዚህ አላህ ሹር አይደለም፣ ሙሐመድም እርግጠኛ አይደለም በመንገዱ ማለት ነው። እርግጠኛ ነው ብትሉ እንኳን ወዴት ነው የሚያደርሳችሁ? ራሱ መዳረሻ እንዳልሆነ ኡስታዙ ባመጣው ኤግዛምፕል ላይ ያሳይተናል። አንድ አካል ካልሆነ ወደ ሌላ ቦታ ነው የሚያደርሳችሁ። ወዴት ነው የሚያደርሳችሁ? ኢየሱስ ግን ምን አለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ ወደ እውነት ይመራችኋል አለ። ወዴት ይመራችኋል? ወደ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደግሞ ኢየሱስ እንደዚህ ይላል፣ የእውነትና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። የእውነትና የሕይወት መንገድ ማን ነው? ኢየሱስ ነው። ስለዚህ የእውነት የሕይወት መንገድ ማን ነው? ኢየሱስ ነው። ወዴት ነው የሚወስዳችሁ? ወደ አብ። የእውነት የሕይወት መንገድ ኢየሱስ ከሆነ መንፈስ ቅዱስ ደግሞ ወደ እውነት የሚያመጣችሁ ከሆነ ወደ አብ የሚኬደው ደግሞ በኢየሱስ ከሆነ ሶስቱም አካላት እዚህ ጋር የተለያዩ ናቸው። ሶስት አካላት አሉ። ሶስት አካላት እንዳሉ አሳይተናል። አላህ ግን ወደ የትኛው አካል ነው የሚያደርሳችሁ? በመለኮት አንድ እንደሆኑ አብና ወልድ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ስለዚህ እኛ መንገዱን እናውቃለን። መንገድ፣ ሕይወት፣ እውነት የሆነው መንገድ እናውቃለን። ይህ መንገድ ደግሞ ትክክል እንደሆነም እናውቃለን። ምክንያቱም የዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ ኢየሱስ እኔ ወደሚሄድበት መንገድ አውቃለሁ ይላል፣ ምስክርነቴም እውነት ነው ይላል። አላህ ግን ምን ብሏል? ወደሚሄድበት መንገድ እንደማያውቅ ምዕራፍ 34 ቁጥር 24 ላይ እኛ ወይን እናንተ ተሳስታችኋል እያለ ነው። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ መንገዱን እኔ አውቃለሁ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ እኛ ወዴት እንደምንሄድ እውነተኛውን መንገድ እናውቃለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በግልጽ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ ብሏል። ይህ መንገድ ብዙ መንገዶች ስላሉ እኔ አለ መንገድ ነኝ አለ። ምን አይነት መንገድ? ብዙ አሳሳቶች ስላሉ እውነተኛ መንገድ አለ። ያ እውነተኛ መንገድ ወዴት የሚወስድ ነው? ወደ ሕይወት። ያ ሕይወትስ ወዴት ነው? ወደ አብ። እንደዚህ ነው የኛ መንገድ። አላህ ግን ወደ የትኛው መንገድ፣ ወደ የትኛው እውነት፣ ወዴት ነው የሚወስዳችሁ? አያውቀውም እኮ ራሱ። ሱራ አልፈቲሃ ቁጥር 6 ላይ ራሱ መንገዱን ምሩኝ ይላል። ምዕራፍ 34 ቁጥር 24 ላይ ደግሞ ወይን እናንተ ተሳስታችኋል ወይን እኛ ተሳስተናል ይላችኋል። ስለዚህ ማን ነው ትክክለኛው መንገድ የያዘው? እኛ እርግጠኛ ነን በመንገዱ። ወዴት እንደምንሄድም ከየት እንደመጣንም ወዴት እንደሚሄድም አስቀድሞ የሚያውቀው የትንሣኤው ጌታ ነግሮናል። እናንተ ግን አታውቁትም።